ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ። በዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለእኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። ምን አድርጉ ነው የምትሏቸው እነዚህን ሰዎች? ምንድነው የነጻነት ወርቅነህ ቤተሰቦች ምን አድርጉ ነው የምትሏቸው? እንዴ ነገሩ እኮ ስንሰማው ታሪኩ ሲነገር እየሰማ ነው ያለነው። ለነጻነት መሞት ተጠያቂ ባለቤትየዋና አማትየው ናቸው፣ የህሊና ወንጀለኞች ናቸው ነው እኮ። ትሰማላችሁ? ሲራሳችሁን ዞር በሉና ተመልከቱ እስቲ። በቤት ውስጥ በጣም ከሚቀርባችሁ ሰው ጋር በተለይ በትዳር ባል ወይም ሚስት ጋር በሚፈጠር አተካራ ሰላማችሁ እንዴት ነው? በተለይ የሆነ ነገር ተፈጥሮ ሰላማችሁን ስታጡ እንዴት ነው? ሐኪም ዋና እረፍትና ሰላም ያስፈልጋል። እንኳን አይደለም ጤና ጠፍቶ እረፍት ያስፈልጋል። በሽታው መረበሽ፣ ንዴት አይፈልግም ተብሎ ቀርቶ አዲስ በሽታ እኮ ነው የሌለባችሁን አምጥቶ እኮ ነው የሚያሸክማችሁ። ባለቤቱ እኮ አደረገች ከተባለው እንኳን እንደው ትንሽ ነገር ብንመዝ እኮ ለራሷና ለልጆቿ ከሰራችው ምግብ ላይ ለመስጠት እንኳን ፈቃደኛ አለመሆኗን፣ አሜሪካ ለመታቀም የተሻለ ሕክምና ለማግኘት እንዳይችል አድርገዋለች። ብትሆንና መጽሐፍን ይዘህ መሄድ ትችላለህ የምትል አለሌ መሆኗን እኮ ነው የሰማነው። አማትየው እረፍት የማይሰጡ ጨቅጫቃ መዥገር ናቸው ነው እኮ ሲባል የነበረው። እንደኔ ቢሆን እንደውም ነጻነት ጠንካራ ነው፣ ትንሽ ጊዜ ቆይቷል። ወዲያውንም ድፍት ብዬ መቀር የነበረው እዛው ብትሆንና መጽሐፍን ይዘህ ከሚል አንድ ሚስቴ ከምትባል አንድ ሰው እንደዚህ አይነት ቃል ቢነገር እኔ እዛውኑ ሙትት ነው የምለው፣ እንኳን በሽታ ኖሮብኝ። በተለይ ደግሞ እንዳማትየው ያለ በቃ የሲኦል ኑሮ ደረጃ መዳቢ ሴትዮ ጋር እየኖረ ትንሽ ጊዜ እንኳን መቆየቱ በጣም በእውነት ጎበዝ ነው። ነጻነት እኮ ስለ ባህሪው ሲነገር የሆነ ነገርን አውጥቶ መናገር አይችልም። ሰው አንዳንድ ጊዜ ውስጡ ያለውን ነገር አውጥቶ ሲናገር ቢያንስ ቀለል ይለዋል። ሰውየው ነገሩን ይዞ አምቆ የሚቆይ ሰው ነው። እንደዚህ አይነት ሰዎች ደግሞ ውስጣቸው ነው የሚጎዳው። እንኳን በሽታ ኖሮባቸው ጤነኛው ሰው እንኳን በሽተኛ ነው የሚሆነው። ወንጀል ነው። ለከሌ ተብሎ አልፏል በቃ የሚባል ነገር አይደለም። ምነው ባለቤቱ ሕክምና ባለማግኘቱ ሊሞት እንደሚችልና ልጆቹ አባታቸውን እንደሚያጡ እሱን በማጣታቸው እንደሚጎዱ ለምን ቀድማ አላሰበችም? ያን ሁሉ ነገር ስታደርግ አያትየው ለምን ይህን ሁሉ አላሰበችም? በሽታው እረፍት እንደሚፈልግ እያወቀች ቤተሰቡ ያለው እኮ በወንድማችን አትነግዱበት ነው ያለው። በቃ ሌላ ነገር እኮ አላለም። ነገር ያነሰዋል። ከዛ በኋላ የተያያዙ ነገሮች ሚስጥሮች ወጡ። ሰውየው በህይወት እያለ እንዲለመንበት መለመን አይወድም ተባላችሁ። በቃ አለቀ እኮ። ይህንን ስትባሉ ምን ነው ከነከናችሁ? በተለይ ደግሞ አሁን የተነሱት አብዛኛው ዲያስፖራ ያሉ ሴቶች ምን ነው የከነከናችሁ? ታሪኩን እየመዛችሁ ከራሳችሁ ጋር ስለምታጣብቁት እኮ ነው። እናንተ በህይወታችሁ ውስጥ ስታረጉት ያረጋችሁት ያላችሁትን ነገር እኮ ስለሚመሳሰልባችሁ እንደዚህ አይነት ሴቶች እንዲህ ያደረጋችሁ ማለት ነው። በእውነት ነጻነት ይሄንን በሴትዮዋ ላይ አርጉት ቢሆን ነበረ አሁን ዛሬ አገር አትቃጠልም ነበረ እንዴ? አሜሪካ ለምንድን ያሉት ቤተሰቡ ሚስትየዋና ምንድነው ይሄን ያልመና እንዴ? ገነቷ ወርቅ የሚመነጭባት አሜሪካን የሚሉ ሰዎች እኮ ናቸው ከኢትዮጵያ ካሉ ሰዎች የሚለምኑት እርዱን። ቢሆንስ ይሁንሽ ይረዱ። $90,000 ደርሷል አይደል እንዴ? ጎፈንድሚው 3 ሚሊዮን አካባቢ ምናምን ከኢትዮጵያ ተሰብስቧል አይደለም? ይሄ ሁሉ ገንዘብ እያለ ግን 40 እና 80 እንኳን የተደገሰው እህትየዋ ከማንም ከራሷ ካላት ይሄ ነው በቃ።
ይሄ ነው አየህ፣ ከራስህ ነገር ነው ለምትወደው ሰው ነገር የምታደርገው። ከዛ ከተለመነው ነገር ላይ እንኳን ገንዘብ አልተቀበለችም እህትየዋ። እህቱ ሚሚ እንደዚህ ስታደርግ 5 ሳንቲም ከሌላ ሰው አልተቀበለችም። ሌላ ሁለተኛ ነገር ደግሞ መብታቸው ነው። አላርፍ ስትሉ አላርፍ ከካሉ የበለጠ እንደውም አውጥተው ቀለል ይበላቸው ሐዘናቸው። ለምን ያራሉ? እዛ ቁጭ ብለው የምታደርገውን ነገር ሁሉ እንደው እናውራ ካልን ታብዳላችሁ እኮ ነው ያለችው እህትየዋም የሚስትናገር። እንደውም ቀለል አድርገን ያወጣ ነው እና አትንጫጩ፣ መብታቸው ነው። የፈለጋቸውን ነገር የማውራት ቀለል ይበላቸው፣ ይረፉ። እነዛ ደግሞ አትለምኑ ከተባሉ አትለምኑ ነው። ልጆች ይጎዳሉ ምናምን እዚህ ከሚወራው በላይ ኦልሬዲ ነፃነትን ሲያጡ ካልተጎዱ በቃ አሁንስ ቢወራስ ምን ይጎዳቸዋል? የእናትየዋ መጎዳት ይጎዳቸዋል። ከሱ መሞት በላይ እያላችሁ ያላችሁት ከሱ ሞት በላይ በሚወራው ነገር እናትየዋና ማችየዋ በሰሩት ወንጀል መነገር ምክንያት ልጆች ይጎዳሉ ከሆነ አይጥምም። በመጀመሪያ ግን አንድ መጨረሻ ላይ መናገር እንፈልገው አባት ሲባል ምንም አይነት ለልጆች ምንም ነገር የማያደርግ ተደርጎ ፍቅር የሌለው ተደርጎ በማህበራዊ ሚዲያ በማህበረሰቡ እና አብዛኛው ሰው እየቀረጸው መጥቷል አይምሮ ላይ። ግን ነፃነትን አይተህ ብዙ የዚህ ነፃነት አይነት በህይወታችን ላይ በሞታችን ላይ ልጆቻችን ተረማምደው ጥሩ ቦታ እንዲደርሱ የምናደርግ ብዙ አባቶች እንዳለን ቢያንስ ነፃነት እንደ አንድ ምሳሌ ነው። ይሄን ልታውቁ ይገባል። እንግዲህ ከዚህ ቀጥለው ደግሞ እህትየዋ ሚሚ ለተቺዎቻቸው የሰጠችውን መልስ ደግሞ ተመልከቱት፣ አዳምጡት። ሰላም፣ እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይች ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደውም ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠው። ይኸው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም እኔ ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ ልጅ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም፣ አትቀብርም ብያለሁ።
አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ ብዙ እኛ አሁን ብዙ መናገር ማንፈልጋቸው እነሱን ሰው ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ስንቀመጥ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ መቼም የቤቱ ነገር አላውቅም፣ ይሄ ሰው መጥፎ ነው እንዴ ለእነዚህ ሰዎች ምንድን ነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን እኛ ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው ተኝቶ ጸጉሩን ሲቆረጥ እንኳን ለዛች ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። ስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ተከፍቶት ነው። እኛም አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብ ነው፣ እኛም ሲታመም ነው ሲያዝን ነው የቀረብ ነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወትን ለማሸነፍ ፈልጎ ነበረ፣ ጓጉቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ ሀዘንን ለቅሶን እንዴት ልትረዱ አላሰባችሁም? ይህ ልጅ ሚዲያ ላይ እኮ ፊቱ እሳት ከሰል እየመሰለ የነበረውን ምንም የሚያስደብቅ ነገር አለ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። ከኛ ጋር የነበረውን ጊዜያቶች ጥሩ ነበሩ። ይሄ ልጅን እንዴት ነው ልትረዱት ያልፈለጋችሁት? እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል፣ ይህን ያህል ካገኘች በቂ ነው፣ ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው። እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው፣ ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው። ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድነው? ሰውን አላስተኛ ማለት። ይሄ ልጅ እኮ አሁን የቀኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም። እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደል ያላለችው ሴትዮ ነች እኮ። እና ምንድነው የምትሉት? እኛ እናንተ እንድትፈርዱን አይደለም፣ ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይሄ ልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደሙ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም፣ አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል፣ በጣም ያዘን ነው። ይሄንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውም በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም ሲል እኔ 30 ይደገስ ሲሉ ነው እኔ ራሴ በህይወቴ እኔ ራሴ ነኝ ያደረኩትኝ እስከ ህይወቴ ፍጻሜ እስካለውም እስከ ልጆቼ እሱንም ማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው እና አመሰግናለሁ ጥሩ ስላደረጋችሁ። እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። ያለውን ነገር